ከአርሽ በላይ ነው ካላችሁ አርሽ ከመፈጠሩ በፊት ነበር አላህ የሚሉትን አላህ ከአርሽ በላይ ስለመሆኑ በአንዳንድ አጋጣሚዎች ለመናገር እንደሞከርኩት የሚጠቀሱ መረጃዎች አንዳንድ ዑለማዎች እንደሚሉት 1000 ወይ 2000 ሊደርሱ ይችላሉ በዝርዝር ሲታይ ማለት ነው መቁጠር ይከብዳል አላህ ከፍጥረት ዓለሙ በላይ ስለመሆኑ ነገር ግን እነዚህ መጥቀስ ስለሚከብድ አንዳንድ ዑለማዎች በአይነት መደቧቸው መረጃዎቹ በዝተው ማለት ነው ገብቷቸዋል አይደል በአይነት መደቧቸው ለምሳሌ الرحمن على العرش استوى አንድ ቦታ ላይ 6 ቦታ ላይ ደግሞ ثم استوى على العرش የሚለውን አንድ የመረጃ አይነት አደረጉት እዚህ ላይ የሚጠቀሱ ጅምብሮች እንዳሉ አውቃለሁ አብሽሩ መልሶቹ ደግሞ ቅድም እንዳልኳችሁ ነው ይሄ አንድ ነው በሉ في السماء የሚለው አገላለጽ አሚንቱም من في السماء እንደሚለው في صحيح مسلم حديث معاويه بن الحكم السلمي اين الله ستبا في السماء እንዳላችሁ እንደዚህ አይነት አገላለጾች ደግሞ ارحموا في الارض يرحمكم من في السماء الا تامنوني وانا امين من في السماء كما في الصحيح الحديث ابي موسى እነዚህ ደግሞ አንድ መረጃ ናቸው አንድ ላይ እናርጋቸው አይደል ሁለት አይነት መረጃዎች አንዳንድ ነገሮች ወደ አላህ እንደሚወጡ ከተነገረ ወደ አላህ ወጣ ከተባለ አላህ ከላይ ነው ማለት ነው አይደለም ኢለይሂ يسعد الكلم الطيب تعرج الملائكه والروح اليه ይጣራለ አንዳንድ ነገሮች አላህ ወደ ላይ ወደ እሱ እንደሚያነሳቸው برفعه الله اليه ከሱ ዘንድ ደግሞ ወደ ታች እንደሚወርድ تنزيل الكتاب من الله ተግባባን ከአርሽ በላይ እሱ ዘንድ እንደሆነ መጠቆሙ في الصحيح من حديث ابي هريره رسول الله صلى الله عليه وسلم قالوا لما قضى الله الخلق كتب في كتاب فهو عنده فوق العرش ان رحمتي سبقت غضبي فهو عنده فوق العرش قلت لهم هي عنديه ليلام بتالي في ለምሳሌ ሱረቱ አልአዕራፍ መጨረሻ አንቀጽ ምንድነው የሚለው ان الذين عند ربك ማን ናቸው መላእክቶች ናቸው መላእክቶች የት ናቸው ያሉት ወደ አላህ ይቀርቡ ወደ ሰማይ ላይ ናቸው አይደል የሚሉት ان الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون ይሄ አንድ አይነት መረጃ ነው ተግባባን እንደዚሁም ካይነቶቹ ማለት ነው አላህ Subhanahu Wa Ta'ala በቁርአን ውስጥ የፊርዓውን ታሪክ ጠቅሶልናል ማን የፊርዓውን ተከታይና ማን የሙሳ ተከታይ መሆኑን እናንተ እንግዲህ ፍረዱ ፊርዓውን ምን አለ يا هامان ابن لي صرحا لعلي ابلغ اسباب السماوات فاطلع الى اله موسى واني لاظنه كاذبا ተመልከት ሃማን ገንባል ትልቅ ሰገነት አድርግልኝና እኔ የሙሳን ጌታ ብቅ ብዬ ማየት እፈልጋለሁ እስቲ ያለ ለምን እነሱም ውሸታም ነው ማን ነው ውሸታም ያለው ሙሳን ማለት ነው ሙሳ ውሸታም ስለሆነ እኔ ያረጋግጣለሁ ውሸታምነቱን ላይ ወጥቼ ማለት ነው ሙሳ ውሸታም ያላቸው ምን ስላሉት ነው ጌታ የት ነው ስላሉት ነው ሰማይ ነው እሱስ ምን አለ ወኢኒ ላአظنك ከذب አይደለም ውሸት ነው ብሎ አስተባበለ አይደለም ስለዚህ አላህ ከፍጥሯን ሁሉ በላይ ከአርሽ በላይ መሆኑን ያስተባበለ የፊርዓውን መንገድ ተከትሏል الله ደግሞ ከአርሽ በላይ ነው ያለ ደግሞ የሙሳ መንገድ ተከትሏል فاي الفريقين حق بالامن ان كنتم تعلمون ሌላ መረጃ ረሱል ሰለላሁ ዐለይሂ ወሰለም ليله الاسراء والمعراج ወዴት ነው የወጡት ወደ ላይ ነው ወደ ታች ነው ወደ ላይ ነው አይደለም የወጡት عليه الصلاه والسلام ወደ ላይ ወጡ ይሄ ተአምር ነው አይደለም 7 ሰማያትን አለፉ ከአላህ ጋር ተነጋገሩ ያለምንም ዋስጣ ሶላት ግዴታ ሆነ ተመለሱ ሙሳ ያንተ ህዝቦች ይሄን አይችሉም እኔ ብዙ ሞክራቸዋለሁ ስለዚህ ተመለስና አስቀንሳላችሁ 50 የነበሩ 5 እስኪያደርጉ እስኪያስቀንሱ ድረስ ተመላለሱ ወደ ላይ ወደ ታች አላህ የት ነው ማለት ነው ከአርሹ በላይ ላይ ነው ማለት ነው ተግባባ ረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ الوداع ላይ اللهم اشهد يعني ينكتها عليهم لا تشون እጃቸውን ላይ እየጠቆሙ ማለት ነው ይሄን አድርገዋል አይደል በቁርአን በሐዲስ ላይ سبح اسم ربك الاعلى ሲል وهو العلي العظيم علي የሚለው በየትኛው መልኩ አላህ በላይ መሆኑን ጠቆሙ እነዚህን የመሳሰሉ መረጃዎች በአይነት እንኳን ብዙ ናቸው እንኳን በዝርዝር ሊጠቀሱ ቀርቶ ማለት ነው ከቁርአንና ከሐዲስ አንወጣ ማለት ከቁርአንና ከሐዲስ ወጥተን ራሱ ብዙ እናገኛለን ተፈጥሯዊ የሆነ ስሜት ራሱ አንድ መረጃ ነው فطرة الله التي فطر الناس عليها لا تبديل لخلق الله አንድ ሰው ዱዓ ሲያደርግ ልቡ ወዴት ነው ቀና የሚለው ابو المعالي الجويني አንድ ጊዜ ቆሞ ምን ነበር كان الله ولا ما كان وهو الان على ما كان ልክ እዚህ ጥያቄ ላይ እንዳለው ማለት ነው አርሽ ከመፈጠሩ በፊት እቺ ትልቅ ማምታቻ ወይም ትልቅ በቃ ነገሩን የሚገነድስ መልስ ይመስላቸዋል ይመጣበታል መልሱን ነግራቸዋለሁ ማለት ነው ቀላል ስለሆነ እንደዚህ ያለ ያወራ አንድ الحافظ ابو جعفر الهمداني قالوا دعنا من ذكر العرش لانه يعني انما ورد ذكره في السمع من طريق السمع ግን
من قالوا ما قال عارف قط يا الله إلا وجد ضرورة تطلب العلو نحو السماء أو تطلب العلو አንድ ሰው ያአላህ ካለ ሁሉ ጊዜ ልቡ ወደ ላይ ቀና ይላል ይሄን አይነት ስሜት ይሰማዋል እንደዚህ አይነት ተፈጥሯዊ ስሜት ልባችን ውስጥ ተቀርጿል ምን እናድርገው እሺ ይሄናል ምን መልሰጠው አካተው ጭንቅላቱን እየደበደበ ወረደ حيرني الهمداني حيرني الهمداني ግራ አጋባኝ ብሎ ወረደ ምንም መልስ መስጠት አይችልም የት ያደርገው ሰዎች ዱዓ ሲያደርጉ እጃቸውን ላይ ነው ከፍ የሚያደርጉት ወይስ ወደ ጎን ወይ ወደ ታች ነው ወደ ላይ ነው ማንንም ባይነግራቸው ማለት ነው طبعا حديث ላይ ረሱላህ ሰለላሁ ዐለይሂ ወሰለም إن الله حي كريم يستحي من عبده إذا رفع إليه يديه الجن ودا السو كنسا الله ودا الله مالتنا عند سو كنسا من مالتنا ودا الله كنسا ما ودا ينم تنسا مالت እነዚህ አይነት የመረጃ አይነቶች በርካታ ናቸው በአይነት ተዘርዝረው አያልቁም በእንዲህ አይነት አጭር ጊዜ ግን እያንዳንዱ ደግሞ በእነሱ ላይ የሚነሳ ውዥንብር ጥርጣሬ ወይ ጥያቄ ካለ ከአንድ በላይ በርካታ መልሶች ይሰጥበታቸው ችግር የለም እርግጠኝነቱ የጸና ይሆናል ጥያቄ በተነሳ ቁጥር እንደውም እርግጠኝነት እንዲጨምር ያደርጋል መልሶችን ስትሰማ ማለት ነው ተግባባን ይህ በዚህ አይነት መልኩ የተረጋገጠ ነው ሁሉም ቀደምት ሙስሊሞች ያመኑበት ጉዳይ ሆኖ ሳለ ይህንን እውነታ ለመገንደስ አንድ ትልቅ ጥያቄ የሚያነሱት አለ ትልቅ እንግዲህ በጥቅስ ምልክት ውስጥ ነው እነሱ ዘንድ ማለት ምንድነው እሺ አላህ Subhanahu Wa Ta'ala አርሽ ከመፈጠሩ በፊት የት ነበር ይላል ምንድነው መልሱ አላቀም እኔ በቀለቀ ምን አገባው አስለ እኛ አሁን አላህ Subhanahu Wa Ta'ala ሰማያትና ምድርን ከፈጠረ በኋላ ከአርሽ በላይ ሆነ የሚል አንቀጽ አገኝተናል ከዛ በፊት ነበር ምን አገባ አስፈላጊ ቢሆን ኖሮ ይነገረን ነበር አስፈላጊ ቢሆን ሰሃቦችም ይጠይቁ ነበር ተግባባ አጭር መልስ ይሄ ነው እኮ ይሄን አለማውቃችን ያወቅነው ነገር እንድንክድ ያደርገናል እንዴ አንድ ሰው መስጂድ ውስጥ አየሁት አይ እሱ አይደለም ብዬ እንድከራከር የሚያደርገኝ ነጥብ ምንድነው እሱ አለመሆኑ ከረመዳን በፊት የት ነበር አንዳንድ ሰዎች እንግዲህ ረመዳን ብቻ ነው የሚሰግዱት ስለዚህ ይሄ ሰው መስጂድ አልመጣም እሱም አይደለም ምንድነው መረጃ ከረመዳን በፊት የት ነበር መረጃ ነው ሞኝነት ነው አይደል ምንም የሚያመጣው ነው የሚያያዘው ርዕስ አይደል አሁን አላህ Subhanahu Wa Ta'ala እንደዚህ ነው ብሎ ነግሮናል አርሽ ከመፈጠሩ በፊት ምን አገባው እንደ አይነት ተራ ውዥንብሮች ናቸው የሚጠቀሱት ማለት ነው ተግባባን አይደል على كل حال እንግዲህ ግልጽ ነው ነገሩ ማለት ነው ረሱላህ ሰለላሁ ዐለይሂ ወሰለም ሁሉም ዑለማዎች በተስማሙበት ሙስሊም في صحيح እንግዲህ ጥርጣሬ የሌለው ሐዲስ ነው ማለት ነው ስለ ሰነዱ መነሳት አያስፈልገው ቅድም ባልኳችሁ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አይነ አላህ የት ነው ብለው ሲጠይቋት ምን አለች في السماء አለች አይ في العلو المطلق ማለት ነው او على السماء በሰማያት ነው ከላይ ነው አላህ ማለት ነው ግልጽ ነው እኔ ማን ነኝ ሲሉት የአላህ መልእክተኛ አለች እሳቸው ምን አሉ ልብ በል የሰጡትን የምስክርነት ቃል اعتقها فانها ايش مؤمنه ነፃ ወጣት እሷ ሙእሚን ነች አሉ ይሄን ነው ምን መሰክሩ አይደለም ሙጥለቅ الإيمان ነው የሚፈልግበት طبعا መሰረታዊ የሆነ ኢማን አሟልታለች ይሄን ካወቀች ሙስሊም ነች ካፊር አይደለችም ነፃ ወጣት ይቻላል ነፃ ወጣት አሉ ረሱላህ ሰለላሁ በኢማን መሰከሩላት ኢማን እንዳላት መሰከሩ ዛሬ ደግሞ አህባሾችም ሌሎች ይመጡና አላህ የት ነው ተብሎ እነሱ አይሉም ምክንያቱም አላህ የት ነው ማለት ክደት ነው እነሱ ጋር ችግር ነው ግን ማን ነው እንዲህ ብለ የጠየቀው ማን ነው እንዲህ ብለ የጠየቀው አይን አላህ ረሱላህ ሰለላሁ ዐለይሂ ወሰለም ይምረጥ እንግዲህ አንተ የፈለገውን ጎዳና መልሱን ደግሞ ተመልከቱ في السماء ሲባል አንተ ምን ትባላለህ ካፊር ትባላለህ ረሱላህ ሰለላሁ ዐለይሂ ወሰለም ሙእሚን ነሽ ብለዋል አይደል ምረጡ እናንተ የፈለጋችሁት هذا والله اعلم وصلى الله على محمد وآله وسلم